ሰላም ጤና ይስጥልኝ የቻናላችን ተከታታዮች ዛሬ የምንወያየው በጨቅላ ህፃናት በተደጋጋሚ የሚታየውን የአይናቸው እንዲሁም የሰውነታቸው ቢጫ የመሆን ወይንም በእንግሊዝኛው ኒዮናታል ጃውንዲስ ስለሚባል የጤና ሁኔታ ነው። ይህም ብዙ ጊዜ የሚያጋጥመው በተወለዱ በመጀመሪያ ሳምንታቸው ውስጥ ነው። ነገር ግን ከሳምንት በኋላም በተለያዩ ምክንያቶች ሊታይ ይችላል። ይህም የሚከሰተው በጉበታቸው ሊወገድ የሚገባ ቢሊሩቢን የተባለ ንጥረ ነገር በሰውነታቸው ውስጥ ከመጠን በላይ ሲከማች የሚታይ ምልክት ነው። ለዚህም የተለያዩ ምክንያቶች አሉ። ቢሊሩቢን የተባለ ንጥረ ነገር የቀይ ደም ሴሎቻችን ሲወገዱ የሚፈጠር ተረፈ ምርት ነው። በጉበታችን ወደ ሌላ ኬሚካል ተቀይሮ እንዲወገድ ይደረጋል። ነገር ግን አንዳንድ ጨቅላ ህጻናት ላይ ጉበታቸው በደንብ ስራውን መስራት ባለመጀመሩ ለምሳሌ ያለ ጊዜያቸው ሲወለዱ፣ አንዳንድ ጊዜ ጡት በደንብ ባለመጥባት ምክንያት፣ በኢንፌክሽን ምክንያት ይሄን ቢሊሩቢን የተባለ ንጥረ ነገር የሚያስወግደው ኢንዛይም ባለመመረቱ ምክንያት እንዲሁም በተለያዩ ምክንያቶች የሰውነት ቢጫ መሆን ሊከሰት ይችላል። አንዳንድ ጨቅላ ህጻናት ለዚህ የጤና ሁኔታ ይበልጥ ተጋላጭ የሚሆኑበት ምክንያቶች አሉ። ለምሳሌ ያለ ጊዜያቸው የሚወለዱ ህጻናት ወይንም 37 ሳምንት ሳይሞላቸው የሚወለዱ ህጻናት ለዚህ የጤና ሁኔታ ይበልጥ ተጋላጭ ናቸው። የደም አይነታቸው ከእናታቸው የደም አይነት የሚለያይ ከሆነ፣ ሌላው ደግሞ ኢንፌክሽን የተለያየ ሰውነታቸው ክፍል ኢንፌክሽን የሚኖረው ከሆነ፣ ሌላው ደግሞ ጡት በደንብ የማይጠቡ ከሆነ በተወለዱ በመጀመሪያ ቀናቶች ውስጥ ጡት በደንብ የማይጠቡ ከሆነ ይህም ሌላ አጋላጭ ምክንያት ሊሆን ይችላል። ምልክቶቹ በዋናነት የነጩ የአይናቸው ክፍል ቢጫ መሆን እንዲሁም ከፊታቸው ጀምሮ እስከ ታችኛው የሰውነታቸው ክፍል ድረስ ቢጫ የመሆን ይሄ ዋነኛው ምልክት ሲሆን፣ ሌሎች ተያያዥ ምልክቶች ለምሳሌ የምግብ ፍላጎት ማጣት ማለትም ጡት አለመጥባት፣ አቅም ማነስ፣ በተደጋጋሚ ማልቀስ እንደዚህ አይነት ምልክቶች ሊያሳዩ ይችላሉ። የህክምና አማራጮችን ስንመለከት ብዙ ህጻናት ላይ ብዙ ጨቅላ ህጻናት ላይ የሚከሰተው ይህ የሰውነት ቢጫ መሆን ፊዚዮሎጂክ ይባላል ወይንም ደግሞ በራሱ ጊዜ ሊጠፋ የሚችል ነው። ነገር ግን ይህ የንጥረ ነገሩ መጠን በሰውነታቸው ላይ በጣም ከፍ ካለ አእምሮአቸው ላይ ጉዳት ሊያደርስ ስለሚችል፣ ይህንን ደግሞ ያለ ህክምና ማረጋገጥ ስለማንችል ቤተሰቦች እናት አባት ይህን አይነት ምልክት ሲያዩ ቶሎ ወደ ህክምና ወስዶ ምርመራ ማድረግ ያስፈልጋል። በሆስፒታል ሊደረጉ የሚችሉ ምርመራዎች ለምሳሌ የደም ምርመራ አለ። ይህን ቢሊሩቢን የሚባለውን መጠኑን ለማወቅ እንዲሁም ክትትል አድርጎ እየቀነሰ ነው ወይስ እየጨመረ ነው የሚለውን ለማየት የሚረዳ ምርመራ ሊደረግ ይችላል። ሌሎች ምርመራዎችም ይደረጋሉ። ሌሎች የህክምና አማራጮች ለምሳሌ ፎቶ ቴራፒ የሚባል የህክምና አማራጭ አለ። ይህም የሚሰጠው መጠኑ በጣም ከፍ ካለ ለመቀነስ የሰማያዊ ላይት ወይንም ብሉ ላይት የሚባለውን ህፃኑ ላይ እንዲበራ በማድረግ የቢሊሩቢን ወደ ሌላ ኬሚካል ተቀይሮ እንዲወገድ ማድረግ ይቻላል። አንዳንድ ህፃናት ላይ ደግሞ ኤክስቼንጅ ትራንስፊውዥን ወይንም ይህንን ቢሊሩቢን የበዛበትን ደም በማውጣት በሌላ በአዲስ ደም በመቀየር ህክምና ማድረግ ይቻላል። የመከላከያ መንገዶችን ስንመለከት እናቶች ሊያደርጉ የሚገባው ዋነኛው ነገር ህፃናት በተወለዱ በአንድ ሰዓት ውስጥ ጡት መጥባት እንዲጀምሩ ማድረግ ነው። ከዛም በኋላ ከ8 እስከ 12 ጊዜ በቀን ውስጥ ጡት እንዲጠቡ ማድረግ ያስፈልጋል። ሌላኛው ልጆቻችሁን በፀሀይ ብርሃን ፊታቸውን አይናቸውን ማየት መከታተል በተወለዱ በመጀመሪያ ቀናት በተለይ እንዲህ አይነት የሰውነት መብጫት ካለ ለማየት ስለሚረዳ ማለት ነው። ሌላ ጡት የማይጠቡ ከሆነ በጣም አቅም የሚያንሳቸው ከሆነ ይሄም የዚሁ ምልክት ሊሆን ይችላል እና መከታተል ያስፈልጋል። ሌላ ደግሞ የእርግዝና ክትትል ማድረግ እንዲህ አይነት ነገሮች ሊፈጠሩ የሚችሉ ከሆነ ለመከላከልም ቶሎ ደግሞ ለዚህ ተጋላጭ የሆኑ ህፃናትን ለማወቅ ስለሚረዳ ክትትል ማድረግ ያስፈልጋል። እንደዚህ ያሉ የጤና መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ለወዳጅ ጓደኞቻችሁ በማጋራት ይህ መረጃ እንዲደርሳቸው ያድርጉ።